ለምንድነው በማደምጠው ትምህርት ልስተካከልና እንደ አምናው እንደ ካቻምናው እንዳልሆን ማረግ የሚጠበቅብኝ ብትሉ መልሱ ሁለት ነው። ብዙ አሁን ያሳስበኛል። ቤተክርስቲያን ቀጣዩ ትውልድ ሲረከባት እንዴት ሆኖ ነው የሚረከባት ብየሳስብ እግዚአብሔር ምስክሬ ነው ይጨንቀኝ። ማርካ ምን አለ ለምን 3 ሰዓት ልናለች ብላቸው ለምን አልዳለችም ሲባሉ ሶሪ ዛሬ ኢየሱስ ብዙ ነው አለ። ቆመ በእግር ለቆመ ለመሄድ ያብቃ ብሉኝ ጸልዩልኝ። ብዙ ጊዜ ግን ልክ ስዕለትን እንደ ጊቭ ኤንድ ቴክ መውሰድ የለብንም። አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን ሆነሃል የጽድቅ ልብሳችን አማኑኤል። አጌጥንበት ስምህን ተዋብንበት ፍቅርን ሞገሳችን። ሰላም የተወደዳችሁ ውድ ኢትዮጵያውያንና ኤርትራውያን የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በእያላችሁበት ፍጹም ይሁን የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ለዛሬም ይመክረናል ይገስጸናል እግዚአብሔር የሚነግረን ነገር አለ ያልኩትን ሰብሰብ አድርጌ ይዤ ወደ እናንተ መጥቻለሁ። አብራችሁኝ ተቆዩ ዘንድ በአክብሮት እጠይቃለሁ። ይህንን ቻናል ለእህት ለወንድሞች በማዳረስ ቤተሰብ እንዲሆኑ ታዳርሱልኝ ዘንድ በአክብሮት እጠይቃለሁ። መልካም ቆይታ። በዚህ ዘመን የሚያስፈልገው መማር፣ እየተሰደባችሁ ቢሆን መማር፣ እየተባረርን ቢሆን እየተሰቃየን ቢሆን መማር አለብን። በዚህ ዘመን ምንማረው ለምን መሰላችሁ? ዓለም ያለበት ለውጥ በጣም ከፍተኛ ደረጃ ላይ ከቁጥጥራችን ውጭ ሆኗል። አንዳንዴ እኔ ሳስበው ሞኝ ሁሉ ይሆንን ምንም ያልሰማን ነው ምን መስለው። ለምን መሰላችሁ? እኛ መልካሙን በጎን ስለምንጠቀም ዓለም የት እንደደረሰ ባለማወቃችን ባለመረዳታችን ምክንያት እንዴት ጥሎን እየሆነ እንዴት ማህበረሰቡን እየጎዳ እንዴት ትውልድ እየገደለ እንደሆነ ባለመረዳታችን ምክንያት አሁንም መንቃት አልቻለም እንደተኛ። እኔ ብዙ አሁን ያሳስበኛል። ቤተክርስቲያን ቀጣዩ ትውልድ ሲረከባት እንዴት ሆኖ ነው የሚረከባት ብየሳስብ እግዚአብሔር ምስክሬ ነው ይጨንቀኛል። አሁን ፈርስት ጀነሬሽን ሰከንድ ጀነሬሽን እያላችሁ ብትሄዱ ካሁን እንኳን ጀምራችሁ ይሄን አሁን ያለውን አንድ ትውልድ ብላችሁ ከዛ ቀጥሎ ሁለተኛ ሶስተኛ በሉ እስከ አንድ ትውልድ የሚባለው በ30 ዓመት እድሜ ክልል ውስጥ ነው እና ቀጣዩን 30 ዓመት አስቡት። ከዛ ቀጣዩን 30 ዓመት አስቡት ማለት ነው። በሌላ አባባል ዝም ብላችሁ ከፍ አድርጉትና በአንድ 100 ዓመት ውስጥ ወይም የዛሬ 100 ዓመት የዛሬ 90 ምናምን ዓመት ቤተክርስቲያን ምን ትሆናለች ብላችሁ እስኪያስቡ። የሚያስቀድስ ሰው ይኖራል፣ የሚጸልይ ሰው ይኖራል፣ የሚጾም ሰው ይኖራል፣ ቤተክርስቲያን የሚመጣ ሰው እንዲህ ጉባኤ ተቀምጦ የሚማር ሰው ይኖራል። አሁን ያሉት ጥያቄዎች ጥያቄ አጠይቁ ለማለት አይደለም። አሁን ያሉት ጥያቄዎች እንኳን የሚያመለክቱት እኮ ነፍስ አባት አለመያዝ፣ ካህን አለመያዝ፣ ካህን ምን ይሰራል፣ እንዲህ ምን ይሰራል፣ ይሄ ምን ያደርጋል፣ ምን ይጠቅማል፣ እነዚህ ጥያቄዎች እኮ የሚወስዱት ወዴት ነው ብላችሁ ስሌቱን ስሩት፣ ሂሳቡን አስቀምጡት። የሚመጣላችሁ ውጤት እኩል ይሆናል። ሃይማኖት አልባ ትውልድ እግዚአብሔር ከዚህ ሁላችንንም ይሰውራል። በዚህ ልክ ቤተክርስቲያን ማሰብ ስለሚገባ መማር የሚያስፈልገው ለዚህ ነው። ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ 6 ቁጥር 11 ጀምሮ እስከ ቁጥር 18 እንዲህ ነው፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። የዲያብሎስን ሽንገላ ለመቃወም ይኸውላችሁ፣ የዲያብሎስ ሽንገላ አሁን አንዱ ዘመናዊነት ነው። የዲያብሎስ ሽንገላ አሁን በስልክ ነው። የዲያብሎስ ሽንገላ አሁን በኮምፒውተር ነው። የዲያብሎስ ሽንገላ አሁን በቴክኖሎጂ ነው። የዲያብሎስ ሽንገላ አሁን በዲግሪ ነው የሚመጣው፣ በማስተርስ ነው የሚመጣል፣ በፒኤችዲ ነው የሚመጣል። የዲያብሎስ ሽንገላ ኪስ ውስጥ ነው። የዲያብሎስ ሽንገላ አይምሮ ውስጥ ነው። የዲያብሎስ ሽንገላ ቤት ውስጥ ነው። ዲያብሎስ እኛን የሚሸነግልባቸው ብዙ ናቸው። እስካሁን የምንሸነገልባቸውን እንኳን ማህበራዊ ሚዲያ ፍሰታቸውን ተመልክቱ። ፌስቡክን እዩ፣ ዩቲዩብን እዩ፣ ከዛ ቲክቶክን እዩ። እነዚህ አጫጭር ቪዲዮዎች፣ አማላይ ቪዲዮዎች፣ የሚያምሩ ቪዲዮዎች፣ ፊልተር ያላቸው ማሳመር የምንችልባቸው በጣም ቀላል የሆኑ ድምጻቸው ሴቲንጋቸው የሚገርም በጣም በቀላሉ ማስተካከል የምንችላቸው የሌለንን ተፈጥሮ ጭምር የምናሳይባቸው አንዳንዱ ጥቁር ሆኖ ሳለ ቀይ ሆኖ እንኳን መታየት የሚፈልግበት ካለ ፊልተር ተጠቅሞ ያንን ማድረግ የሚችልባቸው የዲያብሎስ ሽንገላዎች፣ ውሸቶች። ሚዲያው እንደዛ ነው። አመናችሁም አላመናችሁም ለመልካም ነገር ለመንፈሳዊ ነገር ካልተጠቀምንበት በስተቀር ሽንገላ ነው። የሚሰሩ ተምኔሎች፣ የሚሰሩ ማስታወቂያዎች፣ የሚለቀቁ ማስታወቂያዎች፣ የምናያቸው ፎቶዎች ሽንገላዎች ናቸው፣ እውነቶች አይደሉም። የሚተዋወቁ ምርቶች ከመጠን በላይ በተጋነነ መልክ ተሰልተው የሚሰሩ ሽንገላዎች ናቸው።
በብዙ መልክ ብታዩት ለምሳሌ ማስታወቂያ የሚሰራ ስታዩ ወንዶች በጣም ኢንትረስትድ እንዲሆኑ ምናልባት ራቁታቸውን ሆኑ የሚያማምሩ ሴቶች ፎቶ ያለበት ሊሆን ይችላል ማስታወቂያ የሚሰራ። ሆቴሎቹን ተመልከቷቸው። አስተናጋጆች ሴቶች አይሆኑ ምናምን ለማለት አይደለም፣ ግን ለምንድን ነው ሴቶች ብቻ እንዲሆኑ የሚፈለገው? ሴቶች መሆናቸው ብቻ አይደለም፣ ሴቶቹ እንደዛ እንዲለብሱ የሚፈለገው ለምንድን ነው? እንደዛ እንዲለብሱ መሆናቸው ብቻ አይደለም፣ ቆንጆዎች እንዲሆኑ የሚፈለገው ለምንድን ነው? እሱ ብቻ አይደለም፣ ቁመናቸው የሚያምር ሳቢ እንዲሆን በመልካቸው የሚወዳደሩት ለምንድን ነው? እነዚህን ሁሉ ጠይቃችሁ ታውቃላችሁ? ሽንገላዎች ናቸው። ሰዎች እንዴት ይሳባሉ? እንዴት ምርቱን ይገዛሉ? እንዴት ደንበኛ ይሆናሉ? እንዴት ሳያቋርጡ ይቀጥላሉ? እንዴት ወደዚህ ቤት ደጋግሞ ይመጣሉ? ስሌቱ እሱ ነው። ቤተክርስቲያን ይሄን አታደርግም። አያችሁ? ቤተክርስቲያን ይሄን ስለማታደርግ፣ ኦርቶዶክሳዊነት ይሄን ስለማይፈቅድ፣ ለዚህ ነው ብዙ ሰው አሁን ተጀምሯል። አስተውላችሁ ከሆነ በአርቲስቶች መሳብ ተጀምሯል። ጉባኤ እኔ አሁን አርቲስቶች አይሳተፉ አይደለም፣ ነጥቤ እሱ አይደለም። መልካም ነው፣ መምጣታቸው መልካም ነው፣ መዘመራቸው መልካም ነው፣ ግጥም ማቅረባቸው መልካም ነው። ግን ለምን እንደተፈለገ አስቡት። ይህን ያህል ቤተክርስቲያን ተጨንቃለች። ለምን አብዛኛው አገልጋይ ዩቲዩብ ነው? ለምን አብዛኛው አገልጋይ ቲክቶክ አካውንት ይኖረዋል? ለምን አብዛኛው አገልጋይ ፌስቡክ ይጠቀማል? ህዝቡ ያለው እዛ ስለሆነ እስከዚህ ድረስ መውረድ ነበረብን። እስከዚህ ድረስ መሄድ ነበረብን። መጓዝ ነበረብን። ለምን እነዚህ ስልኮች እነዚህ ካሜራዎች ሁሉ ተደረደሩ? ሰውን ለማጥመድ በሰዓት ላይቭ የሚያይ ወይም ቪዲዮ ተቀርጾ ኤዲት ተደርጎ አፕሎድ ተደርጎ ባለበት እንዲያይ ይሄን እንድናደርግ ተገደድን። አሁን በርግጥ እና ዝም ብላችሁ ይዩትም። አሁን ካልተማርን የዲያብሎስን ሽንገላ መቋቋም አንችልም። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከስጋ ጋር አይደለምና ይላል። ውጊያው ተቀይሯል፣ ስልቱ ተቀይሯል። አሁን ገጀራ አይደለም፣ አሁን ጦርነት አይደለም፣ አሁን እሳት ብቻ አይደለም፣ አሁን ድንጋይ ብቻ አይደለም፣ አሁን ቦክስ ብቻ አይደለም፣ ክንድ ብቻ አይደለም። አሁን ዘመኑ የእውቀት ዘመን ስለሆነ ጦርነቱም የእውቀት ነው። ምን ማለት ነው? ስልክህን አንተ ብቻ አይደለም የምትጠቀምበት፣ ሌላ ሰው ይጠቀምበታል። ውድድሩ ያ ያንተን ስልክ የሚጠቀመው ስልክ አንተን ከበለጠህ እየሞትክ ነው የምትሄደው። በስልክህ ዝሙት እንድታይ የሚያደርግ ከሆነ ኮምፒቲሽኑ ሰውየው አሸንፎታል ማለት ነው። አያችሁ? እነዛ ፕሮግራመሮች፣ እነዛ ሶፍትዌር ዲቨሎፕ ያደረጉ ሰዎች፣ ያን አፕሊኬሽን የጫኑልህ ሰዎች እነሱ ካንተ አቅም በላይ ሆነዋል። ስለዚህ ምንድነው የምትሆነው? ሱሰኛ ትሆናለህ፣ አዲክቲቭ ትሆናለህ። ከዛስ ለነሱ ብቻ ለቪዲዮአቸው ብቻ ታዛዥ ትሆናለህ። ውድድሩን ተበልተሃል ማለት ነው። ተሸንፈሃል ማለት ነው። ወድቀሃል ማለት ነው። ሰውነትህን ማንነትህን አሳልፈ ሰጥተሃል ማለት ነው። ስለዚህ ሜዳውን አትተዋል። መምህራችን እግዚአብሔር አምላክ ቃሉን ያሰማልን፣ የአገልግሎት ዘመኑን ይባርክለት እያልኩኝ እንግዲህ ወደ ሌላ ሄዳለሁ። እውነት ነው፣ ከዲያብሎስ ሽንገላ እግዚአብሔር ያስመልጠን። አሁን በተለይ ተንሰራፍቶ በየቤታችን ገብቶ በቃ ያለ ስልክ ምን ነው ነገር፣ ስንተኛ ስልክ ነው፣ ስንነሳ ስልክ ነው፣ ልጆቻችን ስልክ ነው፣ ሁሉ ነገር በቃ ስልክ ከስልክ የሚያመልጠው፣ ኮምፒውተር ከኮምፒውተር የሚያመልጠው፣ በሌላ ሱስ፣ በፊልም ሱስ፣ በቃ በተለያየ ነገር በዲያብሎስ ሽንገላ ተይዘናል። እግዚአብሔር ብቻ የምናመልጥበትን መንገድ መንፈስ ቅዱስ እሱ ያዘጋጅልን። ወደሚቀጥል ሄዳለሁ። አብራችሁ የሆነ 16 ዓመት ፓስተር ነበረች አሜሪካ ሀገር። በኋላ እዚህ መጣችና ምክ ቸርች የሚባል አለ በዚህ ወደ ቅዱስ ያሬድ አካባቢ። እናቷ ልትጠይቅ ስትመጣ አሁን ከሱ ከቸርቹ ስትጮህ አድራ ጎረሮዋ ተዘጋች። እሺ ተዘግታ በኋላ ነው ወንድም አስራት እንደዚህ የሚባሉ ናቸው እንጸልይላታለን ብለው፣ እናቷ ትልቅ ሴት ናቸው። እኔ ለእናቷ አልጠይቅ ነው የሄድኩት። በኋላ እኔ ከትግራይ ሲመጣ እነሱ ይጮኻሉ። ምን ሆናችሁ ነው የምትጮኹ ስንላቸው እየጸለይን ነው አሉ። መጽሐፉ የሚለው ያዕቆብ ምዕራፍ 5 የቤተክርስቲያን ቀሳውስት ይጥራ ነው ያለ እንጂ የመንደር ዱርዬ ጥራ የሚል ይላል። የክህነት የት አላችሁ እናንተ ብለናቸው፣ በኋላ ግን እናቷ ጸበል አድርጉላት አሉኝ። ጎረሮዋ ተዘግታ ጸበል ላደርግላት ሲል ቆዩ ወደ አሜሪካ እንደውላለን አሉ። ወደ አሜሪካ ሲደውሉ በ3 ሰዓት ትድናለች አሉ። በኋላ በነገታው 3 ሰዓት ማልዳነችም 12 ሰዓት ሆነ። ለምን ያደርጉላት ምትዋልኩ እኔ ላደርግ ሲል ቆይ እንደውላለን ብለው ሁለተኛ ተመልሰው ደወሉ። በኋላ ዋና ፓስተሩ የአሜሪካ ምን አለ ለምን 3 ሰዓት ትድናለች ብላቸው ለምን አልዳነችም ሲባሉ ሶሪ ዛሬ ኢየሱስ ብዙ ነው
ዛሬ ኢየሱስ ቢዚ ነው። እሺ አሁን ያልዳነችው በ3 ሰዓት ኢየሱስ ቢዚ ስለሆነ ነው አለ። የእናንተ ቢዚ ነው። ድሮም ኢየሱስ ሌላ ኢየሱስ ነው የእናንተ። ሁለተኛ ቆሮንቶስ ምዕራፍ 11 እባብ በተንኮሉ ሔዋንን እንዳሳታት ምናልባት ሐሳቡ የተበላሸኛ አልሰበክ ነው ሌላ ኢየሱስ ልዩ መንፈስ ብታገኙ ተጠንቀቁ ይላል። ማቴዎስ ደግሞ በእኔትም ብዙዎች ይመጣሉ ይላል። ስለዚህ አሁን እናንተ ስለሆነ እኔ ገና አምጥቼ ከተገራ የመጣሁላት ቀጥታ ሳደርግላት ወዲያውኑ ውሃ አለች። በኋላ አባረረቻቸው። አሁን እኔ ልጅ ሆና እስከ አሁንና በመንፈስ ነው እንጂ በስጋ አይደለም። ለምንድን ነው የማልለወጠው? ለምንድን ነው በምሰማው ቃል እግዚአብሔር በምዘምረው መዝሙር ስሜታዊ ሆኜ አለቅሳለሁ? ቃሉ ነዶኝ እኮ ውስጤ ከዚች በኋላችን ነገር አላረግም ብዬ እምላለሁ፣ እገዘታለሁ፣ ደሞ መልሼ እዛው እገኝበታለሁ። ለምንድን ነው በምሰማው ቃል እግዚአብሔር ለምንድን ነው በማደምጠው ትምህርት ልስተካከልና እንደ አምናው እንደ ካቻምናው እንዳልሆን ማረግ የሚጠበቅብኝ ብትሉ መልሱ ሁለት ነው። አንደኛው ሰው ለምን በቃለ እግዚአብሔር ልለወጥ አልቻልኩም ብሎ ሲጠይቅ ለራሱ መጠየቅ ያለበት መቼ ነው መጨረሻ የቆረብከው ተብሎ። መቼ ነው መጨረሻ የቆረባችሁት? መቼ ነው የሰማችሁትን ቃል የበላችሁት? መቼ ነው ያደመጣችሁትን ቃል የጠጣችሁት? ግድ ነው ሰው በሚሰማው የሚለወጠው ተግባሩ የሚጠይቀውንም ጭምር ማድረግ ሲችል። ሁለተኛው ለምንድን ነው ሰው በሚሰማው ቃል እግዚአብሔር ሊለወጥ የማይችለው? ቃል እግዚአብሔር ዕውቀት ብቻ አይደለማ ሕይወትም ጭምር ይጠይቃል። ትዝ ይላችኋል የማቴዎስ ወንጌል ምዕራፍ 18 ላይ አንድ ባለጸጋ ወደ ክርስቶስ ቀርቦ የዘላለም ሕይወትን እንዲወርስ ምን ማድረግ እንደሚጠበቅበት ጠየቀው እና ክርስቶስ ትእዛዛቱን ጠብቃሉ። አትግደል፣ አታመንዘር፣ አትስረቅ፣ በሐሰት አትመስክር፣ አባትህን እናትህን አክብር፣ የባልንጀራህን ቤት አትመኝ፣ ባልንጀራህንም እንደራስ አድርገህ ውደዳል። ባለጸጋው ይህን ከልጅነት ጀምሮ ፈጽሜዋለሁ አለው። የሰማውን ያዳመጠውን ኑሮው ተብሎ የተሰበከውን ኑሮት ነበር። ዛሬ ከኛ መካከል ይሄ ሁሉ መምህራን እየተለዋወጠ ይሄ ሁሉ ዘማሪያን እየመጣ እየተሰበክን ምኑ በሰማነው የተለወጥነው ነገር ይኖር ይሆን? ምኑ ባደመጥነው የተስተካከለ ነገር የመጣልን ይሆን? አብዛኞቻችን ባይባልም ክርስቲያኖች ለተወሰንን ሰዎች ቃል እግዚአብሔር የዕውቀት ጉዳይ ብቻ ሆኖብናል። በቃ ያላወቅነውን ለማወቅ አዲስ ምስጢርን ሰምተን እንዲህ እኮ ያውቃል እንዲህ እኮ ተረድተዋል ለመባል ብቻ የምንመላለስ ነን። እና ክርስቶስ ምን አለው? ይህንን ከልጅነቴ ጀምሮ አድርጌዋለሁ ሲለው አሁን መንግሥተ ሰማያት መግባት ትችላለህ አላለውም። የዘላለም ሕይወት መውረስን ትችላለህ ብሎም አላረጋገጠለትም። ምን አለው መሰላችሁ? ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። ራስህን ባዶ አርግ አለው። ቃል እግዚአብሔር ራስን ባዶ ማድረግ ይጠይቃል። ክርስቲያኖች የምንሰማውን ቃል እግዚአብሔር ሌላ ነገራችንን ደባልቀን አናዳምጠው። ለኛ እንዲመቸንና እንዲስማማን አድርገን አንተርጉመው። አብዛኞቻችን መለወጥ ያቃተን መስተካከልም በየዓመታቱ የከበደን መስማቱን እንሰማዋለን፣ ማድመጡንም እናደምጠው ይሆናል። ነገር ግን አኗኗራችን ላይ ለኛ የተመቸንን እየመረጥን ለኛ ያልተስማማንን ደግሞ ይሄ ያን ያክል አያስፈልግም እያልን ለኛ የሚጠቅመንን ራሳችንን መከላከያ እያደረግን እኛን ሊያጠቃን የመጣውን ደግሞ በሚያነጻው በቃል እግዚአብሔር መልሰን እየተከላከልን እንደኛ ቃል እግዚአብሔርን ያጣመመው እንደኛ ቃል እግዚአብሔርን ሳይኖረው መጠቃቂያ ያደረገው ሰው አለ። በዚህ ጊዜ ላይ እኮ ሰው ጥቅስ እየጠቀሰ ቅዱሳት መጻሕፍትን እየመዘዘ ሰዎችን አስተምሮ ወደ ቃል እግዚአብሔር ከሚያመጣው ይልቅ የራሱን በደል አምኖ ንስሐ ከሚገባው ይልቅ በደልና ክፋቱን ለመከላከል ሌላውን ደግሞ ለማሸማቀቂያ እኮ ነው የሚጠቀሙ። ሁላችንም በምንጠቀማቸው በየማህበራዊ ሚዲያ ስሞቻችን እንትና የድንግል ልጅ፣ እንትና የአርሴማ ልጅ፣ እንትና የኢየሱስ ልጅ እያልን እኛው ራሳችን አይደለ ክብረ ክህነቱን የምናቀለው? እኛው ራሳችን አይደለ ጥቅስ እየጠቀስን አባቶቻችንን፣ ወንድሞቻችንን፣ እህቶቻችንን ክርስቲያን የሆነውን በሙሉ ሰድበን ለሰዳቢ የሰጠነው ማንን? እኛው ራሳችንን። የሰማነው ቃል እግዚአብሔር ልንለወጥበት ያልቻልነው እኛው ራሳችን መጀመሪያ መለወጥም አልፈለግንም፣ ሌላውን ነው መለወጥ የፈለግነው። የእግዚአብሔር ቃል ደግሞ እንዲህ አይሰራም። መጀመሪያ ራስ ነው መስተካከል ያለበት። መጀመሪያ አድማጩ ነው መታረም ያለበት። ለዛ ነው ቃል እግዚአብሔር ሕይወት ይፈልጋል። ክርስቲያኖች ሕይወት ይፈልጋል። የሰማነውን እንድንኖር ይጠይቃል።
ለመምህሮቻችን እግዚአብሔር አምላክ ቃሎት ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን እያልኩኝ እንግዲህ ይሄኛው አዲስ ዓመት እግዚአብሔር በተለያየ መንገድ ይነግረናልና እንደው የሚበቃበት ኃጢአታችን የሚቆምበት መንገዳችን የሚቀናበት የበደልነውን ክሰን ያጠፋነውን መልሰን እግዚአብሔርን ይቅርታ ጠይቀን ከልብ በንስሐ ተመላልሰን እውነተኛ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን የምንቀበልበት ለእናት ለአባት ለእህት ለወንድም እንደሚገባ የምንታዘዝበት እግዚአብሔር ሀገራችንን እንድንወድ የታመሙትን የተራቡትን የተቸገሩትን በየሆስፒታል ያሉትን ባለን አቅም እንድናስባቸው እንዲሁም በጸሎት ሁሉንም እስላም ክርስቲያኑ ሳንለይ እግዚአብሔር አንድ አድርጎ ነውና ይሰራል ሰዎች ነንና በተለያየ ጎዳና አካይዳችንን ሃይማኖታችንን መርጠን የተለያየን ነው። በእግዚአብሔር ግን አንድ አዳም ዘር ነንና ለሁሉም እኩል አመለካከት ለሁሉም አንድ ብሔር ሳንለይ እንድናስብ እግዚአብሔር ይርዳን። በቅዱስ ሥጋው በክቡር ደሙ አትሞ የመንግስት ወራሾች እንድንሆን ቅዱስ ፈቃዱ ይሁን። እቺ አዲስ ዓመት ለሁላችንም ለእህት ለወንድሞቼ ለእናንተ መለወጥ ይሁንላችሁ። በያላችሁበት የልባችሁ ይቅና እያልኩኝ ወደሚቀጥለው ይላሉ። አብሮነታችሁን በፍቅር ግለጹ። ስዕለት ማለት እግዚአብሔር አምላክ እንዲያደርግልን የምንፈልገውን ነገር እንጠይቀዋለን። እንዲህ ብታደርግልኝ እንዲህ አደርግልሃለሁ ብለን ቃል እንገባለን አይደል? ብዙ ጊዜ ግን ልክ ስዕለትን እንደ ጊቭ ኤንድ ቴክ መውሰድ የለብንም። ይሄ ሰጥቶ መቀበል አይነት ነገር ተቀብሎ መስጠት። እግዚአብሔር አምላክ ከሰጠኝ እሰጥሃለሁ፣ ካልሰጠኝ ደግሞ ምን አላረግም አልሰጥም። እንደዚህ አይነት አካሄድ አድርገን የምንወስድ ብዙ ሰዎች አለ። ነገር ግን ስዕለት እንደዛ መሆን የለበትም። አባቶቻችን የበረቱት ማለት ነው። ስዕለት ሲሳሉ የሚያስገቡትኝ ቀድመው ነው። ምን አድርገው ነው የሚያስገቡት አልኳችሁ? ቀድመው ነው። ጸሎት ስንጸልይ ወይም ደግሞ ጸሎት ማለት እግዚአብሔር አምላክ ሆይ እምለምንህ ነገር የሚበጀኝ ከሆነ አድርግልኝ፣ የምለምንህ ነገር ደግሞ የማይበጀኝ ከሆነ አታድርግልኝ ማለት ነው አይደለም። ስለዚህ እግዚአብሔር አምላክ የለመነውን ነገር እንኳን ባይሰጠን አለመስጠቱ ምንድነው? ስጦታ ነው። ለምን መሰላችሁ? እኛ ከአንድ ደቂቃ በኋላ ስለሚፈጠረውና ስለሚሆነው ነገር እናውቃለን እንዴ? አናውቅ። ሁሉንም የሚያውቅ ማይምረ ህዋት የሆነ አምላካችን ሁሉ እግዚአብሔር ብቻ ነው። ስለዚህ ለኛ የሚበጀንንና ለኛ የሚጠቅመንን ነገር የሚያውቀው እግዚአብሔር አምላክ ነው። የያዕቆብና የዮሐንስ እናት ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ ልመና ለምነው ነበር አይደል? አንተ በነገስክ ጊዜ ክርስቶስ ንጉስ ነው አይደል? እና አንተ በነገስክ ጊዜ አንደኛውን ልጄን በስተቀኝ አንደኛውን ልጄን ደግሞ በስተግራ አድርጋ አንግስልኝ፣ ማለትም የቀኝ አዝማችንና የግራ አዝማችነትን ስልጣን ስጣቸው ብላ ለመነች። ክርስቶስ ምን ብሎ ነው የመለሰው? እናንተ የምትለምኑትን ምንም አታውቁዋል። እኛ ክርስቶስ እኮ የሚነግሰው እኮ መስቀል ላይ ነው አይደል? ይህች እናት ለልጆቿ ምን እየተመኘች ነው? ሞትን እየተመኘች እኮ ነው፣ ሳታውቀው ማለት ነው። ስለዚህ እኛ ከደቂቃዎች በኋላ የሚሆነውን ነገር አናውቀው። ወደ ኋላ እስቲ ወደ ህይወታችን ሄደን እንመልከት። እግዚአብሔር አምላክን ለምነን ባላደረገልን ነገር አሁንም እናመሰግንበት ነገር አለ የለም? አለ አይደለ? እንኳን አላረክልኝ እንኳን ቀረብኝ የምንለው ነገር አለ። ስለዚህ ስዕለት የምናስገባው ስዕለታችን ስለተፈጸመልን ብቻ አይደለም፣ እግዚአብሔር አምላክ ስላላደረገልን ጭምር። ይህ ብቻ አይደለም። ስዕለት የምናስገባበት ምክንያት ምንድነው ከተባለ ሳንለምነው እግዚአብሔር የሰጠን ነገር አለ የለም? ስለዚህ ሳንለምነው ለሰጠን ነገር እንኳን ስዕለት ማስገባት አለብን። በጣም በሚያስደንቅ ሁኔታ ሰዎች ራሳቸውን ብጽዓት አድርገው ስዕለት አድርገው ሲያቀርቡ እንመለከታቸዋለን። እንዲህ ካደረክልኝ መላ ዘመኔን በጠቅላላ በድንግልና በምንኩስና እኖራለሁ ብለው ራሳቸውን ብጽዓት የሚያቀርቡ ሰዎች አሉ። ልክ ስዕለታቸው ከተፈጸመላቸው በኋላ ግን ስዕለታቸውን የሚተውም ደግሞ ሰዎች አሉ። እንዲህ ያሉት ሰዎች በዚህ በሥርዓተ ቤተ ክርስቲያናችን ላይ የመጀመሪያው ሁለተኛ ሚስት ማግባት ሲያገቡ ያ የሚያገቧት ሚስት እንደ ሁለተኛ ሚስት ነው የሚቆጠርባቸው። ቀድሞ እኮ አላገቡም ነበር። ምክንያቱ ምንድነው ከተባለ ራሳቸውን ለመንግስተ እግዚአብሔር ስላጩ አስቀድመው ማለት ነው። ኦሬዲ አግብተዋል እነሱ። ስለዚህ ይሄኛው ጋብቻ ስንተኛው ጋብቻቸው ነው የሚሆነው? ሁለተኛው ጋብቻቸው ነው የሚሆነው። ሁለተኛ እንዲህ ያሉ ሰዎች ለክህነት አገልግሎት አይመረጡ። ተውት፣ ይሄ አይደለም። በድቁና ወገን ሆኖ እግዚአብሔር አምላክ እንዲህ ካደረክልኝ መላ ዘመኔን እኔ በድንግልና ነው የምኖረው በምንኩስና ነው የምኖረው ብሎ ቃል ገብቶ ተፈጽሞለት ያንን ነገር ባያከናውን ዲያቆኑ ከስልጣነ ክህነቱ ይሻላል። ታውቃላችሁ አይደል? ስለዚህ ስዕለት ማለት እግዚአብሔር አምላክ እንዲያደርግልን ለምነነው ከማድረጉ በፊት ከመስጠቱ በፊት እግዚአብሔርን አምነን የምናቀርበው ነገር ነው ማለት ነው። ግልጽ ነው። ለዛም ነው በመጽሐፈ መክብብ ምዕራፍ 5 ቁጥር 2 ላይ ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘጊ ይላል። ምን አትዘጊ፣ የተሳልከውንም ፈጽም። ተስለ የማትፈጽም ቢሆን ባትሳል ይሻላል። አንዳንድ ጊዜ የማንፈጽመው ከሆነ ምን ባናደርግ ነው የሚሻለው? ባንፈጽመው ነው የሚሻለው።
ለምን ግዴታ እግዚአብሔር አምላክ እንዳደርግላችሁ ስዕለት ተሳሉ ብሏል እንዴ? አላለም። ስለዚህ የምንፈልገውን ነገር ስዕለቱን የማንፈጽም ከሆነ አለመሳል ነው የሚሻለው። በተለይ በቅዱሳት መላእክት ድርሳናት ላይ ስንመለከት እንደው በብዛት ከምናነባቸው ታሪኮች መካከል እነ ቅዱስ ገብርኤልን እነ ቅዱስ ሚካኤልን በጣም ብዙ ሰዎች ይለምኗቸውና እነዛ መላእክት እግዚአብሔር ፊት ቆመው ለነሱ የሚያስፈልጋቸውን ነገር ያደርጉላቸዋል። እና እነዛ ስዕለት የተሳሉት ሰዎች ስዕለታቸውን ይረሱታል እና አስቀድሞ ከነበረባቸው መከራ ይልቅ ሌላ መከራ ተጨምሮ እስኪመጣባቸው ይደርሳል። ስዕለት መርሳት ዋጋ እስከማስከፈል ይደርሳል። ሰምታችሁኛል? ስለዚህ ከስጦታ ወገን አራተኛው የስጦታ አይነት ምንድነው ከተባለ ስዕለት ወይም ብጽዓት ይባላል ማለት ነው። እየሰማችሁ ነው አይደል? ለመምህራችን እግዚአብሔር አምላክ ቃልዎት ያሰማልን። እንግዲህ ድንቅ መልእክት ነው። ስዕለት ያለባችሁ በየሀገሩ ያላችሁ እህትና ወንድሞቼ፣ እናት አባቶች፣ እንዲሁም የተረሳ ካለ እያስታወስን ስዕለትን መስጠት ነው። እግዚአብሔር ታማኝ የታመነ አምላክ ነውና ስንሳልም መምህራችን እንዳሉን ቀድመን ለመስጠት እግዚአብሔር ኃይሉን ይስጠን። እንዲሁም ደግሞ በያላችሁበት አገር ውስጥም ከሀገር ውጭም ያላችሁ የተወደዳችሁ እህትና ወንድሞቼ እግዚአብሔር በዚህ ዓመት የተሳላችሁትን እያንዳንዱ የልባችሁን መሻት ይፈጽምላችሁ እያልኩኝ ለዛሬ የተዘጋጀውባት ቪዲዮ እግዚአብሔር ይመክረናል፣ ይገስጸናል፣ ያስተምረናል፣ ይነግረናል ያልኩትን ይዤ መጥቻለሁ። በሚቀጥለው እስክንገናኝ የእናታችን የቅድስት ድንግል ማርያም የስውሯ ማርያም ተአምር ዕለት ዕለት እንደቀጠለ ነው። ለዛሬም አንድ ተአምሯን አሳይቼ ጋብዣችሁ እሄዳለሁ። በሚቀጥለው ጊዜ በፍቅር እግዚአብሔር ያገናኘን። በያላችሁበት የልባችሁ መሻት ይፈጸም። ቸር ያቆየን፣ ቸር ያገናኘን። የመኪና አደጋ ደርሶብኝ ነው የሐምሌ ገብርኤለት እግዚአብሔር አትርፎኛል። ከዛ እንደገና ሰይጣን ፈተነኝ። በሁለት ወሬ እንደገና ከሆስፒታል በወጣ በሁለት ወሬ አፈነኝ። ይሄ ጠቧል አሉኝ እስትንፋሴ። ከዛን ኦፕራሲዮን ትደረጋለህ አሉኝ። ሆስፒታል ሄድኩኝ። እኔ አልደረግም ቱቦ ውስጥ ይገባል ተብዬ እሷ ታውቃለች እመቤቴ ታውቃለች ብዬ አልደረግም ብዬ ወጣሁ። በወሯ በ24 ተክልዬ በ25 እዚህ ውስጥ አቧል ያሉኝ እኔ ሰባለኝ። ከዛን ሱራ እመቤቴ አላቅም በቃ በእንትን እንጂ አላቅም። ግን ጸበል ይዛ እዛ ሆስፒታል ሆኜ ኢመርጀንሲ ሆኜ ጸበሉን ይዛ መታ አንድ እህት እንዳው እመቤቴን ያከቻት ጸበሉን ሰጠችኝ። ጸበሉንም አበሰች እዚህ አናቴ ላይም አፈሰሰችልኝ። ስውሯ ማርያም አንቺ ታውቂያለሽ ይሄንን እዚህ ሳይቀደድ እዚህ ጋር ነበር ትቀደዳለህ የባልኩት ቱቦ ውስጥ ይገባል ነበር የተባልኩት ቱቦ ውስጥ ሳይገባ እሷን ተማዘንኳት። ሆስፒታል ገባው። ብራሲዮን እዚህ ትደረጋለህ ስባል እዚህ ውስጥ ብቻ እሷን ለምንኳን በሰላም ከዚህ ካወጣሽ ለደግሽ ካበቃሽ ለክብርሽ መገለጫ ዣንጥላ ጧፉን ዘቢቡን ይዤ እመጣለሁ ብዬ ተሳልኩኝ። ስለቴንም ሰማችኝ። ይሄ መጣሁኝ። ለክብሮች እግዚአብሔር ይመስገን። አሁን እንደ ልብ ተነፍሳለሁ፣ እንደ ልብ ተነፍሳለሁ። የሚያፍነኝ ነገር ሁሉ ቆሟል። መብራን አመስግኑልኝ። ቅዱስ ገብርኤል በለተቀኑ ያቆመኝን አመስግኑልኝ። ቆመ በእግር በቆመ ለመሄድ ያብቃ ብሉልኝ፣ ጸልዩልኝ፣ አመስግኑ። እግዚአብሔርን አመስግኑልኝ። እመቤቴ ምስጋና ይባል። ነይ በደመና ነይ በደመና